ቪዲዮ ኤዲቲንግ በስልክ ሰላም ጀማል ነኝ ከጀማል ኤዲተር። ስለ ቪዲዮ ኤዲቲንግ ትምህርት የምንማማርበት ይሄ የኔ ዩቲዩብ ቻናል ማለት ነው። ሰብስክራይብ በማድረግ ስለ ቪዲዮ ኤዲቲንግ ትምህርት መማር ትችላላችሁ ማለት ነው። እስከመጨረሻው ድረስ አብራችሁ ቆዩ። ዛሬ የምናየው ምንድነው ከብከት በመግባት እያንዳንዱ ፊውቸር ሃይላይት እናያለን ማለት ነው። እስከመጨረሻው ድረስ አብራችሁ ቆዩ። ቀጥታ ወደ ቪዲዮ እናልፋለን ማለት ነው። እሺ በመጀመሪያ ደረጃ ወደ ከብከት እንገባለን ማለት ነው። ከብከት እንከፍታለን። ከከፈትን በኋላ ሳይን አፕ በጂሜላችን እናደርጋለን ማለት ነው። በጂሜላችን ካደረግን በኋላ እንደዚህ አይነት ኢፌክት ያመጣልናል። ከዛ ኒው ቪዲዮ የሚለውን እንመርጣለን ማለት ነው። ኒው ቪዲዮ የሚለውን ከመረጥን በኋላ እኔ ለጊዜው አንድ ቪዲዮ መርጬ አሳያችኋለሁ ማለት ነው። ምንጊዜም ቪዲዮ ስንመርጥ የመጀመሪያው ስራችን የሚሆነው ምንድነው አስፔክት ሬሽዮ መምረጥ ነው። አስፔክት ሬሽዮ ለቲክቶክ ነው ወይም ለዩቲዩብ ለኢንስታግራም የሚለውን እናንተ እሱን የምትፈልጉትን ማድረግ ትችላላችሁ ማለት ነው። ይሄንን ከመረጥን በኋላ ቪዲዮውን አንዴ እንነካውና በውስጡ ያሉትን ኢፌክቶችን እነዚህን ሁላ እያንዳንዳቸውን ጥቅማቸውን እናያለን ማለት ነው። የመጀመሪያው ላይ የምናገኘው ምንድነው ስፕሊት ነው። ስፕሊት ምንድነው ካል ስፕሊት ማለት ቪዲዮ ወይም አውዲዮ ስንቀርጽ በውስጡ አላስፈላጊ ድምጾች ወይም ልንሳሳት እንችላለን ማለት ነው። ያንን የምንቆርጥበት ስፕሊት እንለዋለን። ለምሳሌ ስፕሊት የሚለውን እንደዚህ ስንካው እንደምታዩት እዚህ ጋር ቆረጠው ማለት ነው። አሁንም የማንፈልገው ካለ ስፕሊት ብለን በመሃል ያለውን እንደዚህ ድሌት ብለን እናወጣለን ማለት ነው። ጥቅሙ ባጭሩ ይህን ይመስላል ማለት ነው። ስፕሊት ቮሊዩም የሚለውን እንነካለን። ቮሊዩም የሚለውን ስንነካ ድምፁ እኛ የምንፈልግበት ወይም መጨመር ወይም መቀነስ ስንፈልግ በዚህ አይነት መልኩ የምንጨምርበት ቮሊዩም እንለዋለን ማለት ነው። ቀጣይ የምናገኘው ከቮሊዩም ቀጣይ አኒሜሽን ነው። አኒሜሽን ማለት ይሄ ደግሞ ቪዲዮአችን በምን አይነት ሪያክት አገባቡ ነው ማለት ነው። እንደምታዩት ብዙ አይነቶች አገባቡ አሉ ማለት ነው። ከነዚህ ውስጥ እኛም የምንፈልገውን መርጠን ማድረግ እንችላለን ማለት ነው። አገባብ አውትም እንደዚሁ አውትም መጨረሻ ላይ ቪዲዮአችን ሲያልቅ በምን አይነት ማለቅ አለበት የሚለውን ይህንን የሚያሳየን ነው ማለት ነው። ኮምቦ የምንለው ማለት ነው። ምንድነው ደግሞ ይሄ የሁለቱን አንድ ላይ ተመሳሳይ ማለት ነው። ኢንም አውትም ሲገባም ሲወጣም የሚያሳይበት ሪያክሽን ከዚህ ውስጥ እንመርጥና እኛ የፈለግነውን ለቪዲዮአችን ተስማሚ ነው ብለን የፈለግነውን እንመርጣለን ማለት ነው። ይሄ አኒሜሽን እንለዋለን ማለት ነው። ኢፌክት እናገኛለን። ኢፌክት ቪዲዮ ኢፌክት አለ፣ ቦዲ ኢፌክት፣ ስታይል አለ። ቪዲዮ ኢፌክት የሚለውን ስንነካ የፈለገውን አይነት እዚህ ጋር እንደምታዩት ብዙ አይነቶች አሉ። እንደቀድሞ ከዚህ የፈለግነውን እኛ መምረጥ እንችላለን ማለት ነው። ቦዲም እንደዚሁ የፊታችን ሪያክሽን ምናምን ስንሰራ ምሳሌ ይህንን እኔ በነካው እንደምታዩት የፈለግነውን አይነት ሪያክሽን መስራት እንችላለን ማለት ነው። በዚህ አይነት መልኩ የፈለግነውን በዚህ አይነት ጥቅሙ ይሄ ነው ማለት ነው። ስታይልንም ስንነካው የፈለግነውን አይነት ስታይል ማየት ስታይል ይሆንልን የሚለውን ነው ማለት ነው። ይሄን የሚያሳየን ማለት ኢፌክት ድሌት ደግሞ ምንድነው ቅድም እንዳልኳችሁ ስፕሊት ወይም የማንፈልገውን ድምጽ ከቆረጥ በኋላ ድሌት እናስወግዳለን ማለት ነው። ስፒድ ነው ቀጣይ የምናገኘው። ስፒድ ደግሞ ኖርማል ከርቭ አለ ማለት ነው። ይሄ ደግሞ ድምጻችንን በምንፈልገው ብዙ ጊዜ የሚመከረው አንድ ላይ ነው ማለት ነው። እኛ ለማፍጠን ከፈለግን ደግሞ እዚህ ጋር እስከ 5 እስከ 10 እስከፈለግነው ድረስ ማድረግ እንችላለን ማለት ነው። ይሄ የሚጠቅመን ይሄ ደግሞ በምን አይነት ድምጻችን ይሄድልን የሚለው እንደምታዩት ድምጹ በዚህ አይነት መልኩ ነው አንዴ ወጣ አንዴ ገባ ወይም ጎላ ሊል ይችላል ማለት ነው። በዚህ አይነት መልኩ ጠቅመን ስፒድ ለዚህ ነው ማለት ነው። ቤትስ የምትለው ደግሞ ይሄ ምንድነው የተለያየ አኒሜሽን በምናስገባበት ሰዓት ለመቁረጥ ወይም በዛ አካባቢ ላይ ልናስገባ ከፈለግን አድ ቤት የምትለው ስንነካት እንደምታዩት ነጠብጣቧ ማለት ነው ያቲቺ ትንሿ አነስ የምትለው እዚህ ላይ ምልክት እንድትሆን ነው ለመቁረጥም ሆነ አኒሜሽን ለማስገባት በዛች አካባቢ ላይ ቆርጠን ምንጊዜም አኒሜሽን ስናስገባ ስታይል በመፈለገው ስታይል ሲገባልን ቆርጠን በዚህ ጥቅሙ ይሄ ነው ማለት ነው የሚጠቅመን። ክሮፕ የሚለውን ስንነካው ደግሞ ለመቁረጥ ነው። ይሄም ደግሞ ለማሳነስ ነው የሚጠቅመው ማለት ነው። በዚህ አይነት መልኩ እኛ በፈለግነው አይነት መልኩ ክሮፕ አድርገን ቪዲዮአችንን ማድረግ እንችላለን ማለት ነው። አስፔክት ሬሽዮ እንደቀድሙ ማለት ነው። በዚህ አይነት መልኩ ለመቁረጥ እንጠቀምበታለን ማለት ነው። ክሮፕ ዱፕሊኬት የሚለውን ስንነካ ደግሞ መርገም ነው። ዱፕሊኬት ያንኑ ቪዲዮ 2 ወይም 3 ሪፕላይ የመደጋገም ሂደት ነው ማለት ነው። ሪፕለስም ይሄንንም ተጨማሪ እንትን ለማስገባት ከፈለግን ቪዲዮ
እሱን እንጫናለን ማለት ነው። ኦቨርሌይ ነው። ኦቨርሌይም ይሄም ተመሳሳይ ኦቨርሌይ ብለን አድ ኦቨርሌይ ብለን ተጨማሪ ቪዲዮ ለማስገባት ስንፈልግ አድ ኦቨርሌይ ብለን እናስገባለን ማለት ስንነካ ምንድነው በውስጡ ይሄ ምንድነው ጥቅሙ የቪዲዮአችንን ከለር ነው። የቪዲዮአችንን ከለር የምናሳምርበት ቪዲዮአችን ኳሊቲ እንዲኖረው የምናደርግበት ብራይትነሱን መጨመር መቀነስ ስንፈልግ ኮንትራስት የሚለውን ይሄን ስንነካ የፈለግነውን መጨመር መቀነስ ስንፈልግ ሳቹሬሽን የፈለግነውን መቀነስ መጨመር በምንፈልግበት ሰዓት እንደምታዩት ብዙ አይነት ፊቸሮች አሉ። እነዚህን ለቪዲዮአችን ተስማሚ ነው የምንለው እኛ እንዳቀራረጻችን እንደ ላይታችን መጠን የምናደርግበት ነው ማለት ነው። አጀስት የምንለው ማለት ነው። ፊልተር ነው ማለት ነው። ፊልተር ደግሞ የተለያዩ ፊልተሮች አሉ እንደምታዩቸው እኛ በምንፈልገውና በፈለግነው ስታይል ብዙ አይነት ፊቸሮች አሉ ማለት ነው። ፊልተሮች ከነዚህ ውስጥ እኛ በፈለግነው ማድረግ እንችላለን ማለት ነው። በዚሁም የፈለግነውን የመረጥነውን ስታይል ሃይላይቶቹን የተለያዩትን ማስተካከል ሻዶውን የምናስተካክልበት ነው ማለት ነው። ይሄም ሪታች ነው ማለት ነው። ይሄም የቪዲዮአችንን ፌስ ቦዲያችንን የምናስተካክልበት ነው ማለት ነው። ቅድም እንዳልኳችሁ ይሄንን ምን አይነት ስታይል ይሆንልን የሚለውን ይሄንንም የምናስተካክል ቦዲ አቋማችን እንዲስተካከል ወጣ ገባ ካለን ማስተካከል እንችላለን ማለት ነው። መጨመር መቀነስ እንችላለን ማለት ነው። ይሄም ሌላው ሪሙቭ ቢጂ ነው። ሪሙቭ ቢጂ አውት ሪሙቫል ከስተም ሪሙቭ እና ክሮም ኪ የሚል አለ። ክሮም ኪን የምንጫነው ወይም ለሱ ጥቅሙ ምንድነው ቪዲዮአችንን ስቀርጽ በአረንጓዴ ባክግራውንድ ካደረግን ቀጥታ ባክግራውንዱን ያወጣልና ማለት ነው። በኖርማል ከሆነ ደግሞ የተለያዩ እንትኖችን ከተጠቀመ ደግሞ አውተር ሪሙቭ ላይ በማድረግ እሱንም እንደዚሁ መጠቀም እንችላለን ማለት ነው። ሌላው ሪላይት ነው። ይሄም ደግሞ ለቪዲዮአችን ፌስ የምንጠቀምበት አጀስት የምናደርግበት ነው ማለት ነው። ምን አይነት ከጎን ከኋላ ምን አይነት ከለር መጠቀም እንዳለብን የሚነግረን ነው ማለት ነው። ይሄም ካፓሲቲ ነው። ካፓሲቲም የቪዲዮአችን ውበቱን እንትን የምንልበት ነው ማለት ነው። ሃይላይቱን የምንጨምርበት የምንቀንስበት ነው ማለት ነው። ሞሽን ብለር ነው ማለት ነው። ሌላው ሞሽን ብለር በምናደርግበት ሰዓት ብለር ከጀርባችን ብለር እንዲሆንልን ከፈለግን እሱንም የምናደርግበት ነው ማለት ነው። ሌላው ትራንስፎርም የሚለውን ስንነካው ደግሞ ይሄም ሮቴት ሚረር አድቫንስድ የሚላል ማለት ነው። ይሄንን ዙም መቀነስ ወይም ወደ ኋላ ወደፊት እንዲሆንልን የምናደርግበት ነው ማለት ነው። አውት ሪፎርም የሚለውን ነው ማለት ነው። ይሄም የምንመርጥበት ሪፎርማር ቅድም እንደ አስፔክት ሬሾ ኖርማል ሁሉን ፌስ የሚለውን ይሄን የምንጠቀምበት ነው ማለት ነው። ስታብላይዘር የሚለውን ስንነካ ደግሞ ይሄን ተጨማሪ ቪዲዮ ለማስገባት ከፈለግ እሱን እንጠቀማለን ማለት ነው። ኤክስትራ አውዶ ነው ማለት ነው። ኤክስትራ አውዶ በውስጡ ብዙ አይነት ፊቸሮች አሉ ማለት ነው። አይዞሌት ቮይስ የሚል አለ እዚህ ጋር ኤክስትራ አውዶን ስንነካው ድምጹን ቪዲዮውን ወደ ድምጽ የሚቀይርልን ነው ማለት ነው። ከታች እንዳውዱ አድርጎ ከታች ያስቀምጥልናል ማለት ነው። ኤዲት ለማድረግ ቪዲዮውንም አውዲዮውንም እንትን ማለት እንችላለን ማለት ነው። በውስጡ ግን ብዙ አይነት እንትኖች አሉ ማለት ነው። ፊቸሮች ሪከርድ ማድረግ እንችላለን። ሳውንድ መጨመር እንችላለን። ቴክስት ቱ አውዲዮ ኮፒራይቱን እዚሁ መጠየቅ እንችላለን ማለት ነው። እዚሁ ጋር ማለት ሌላው ደግሞ ምንድነው አይዞሌት ቮይስ የምንለው ማለት ነው። ይሄም ደግሞ ጥቅሙ ምንድነው አይዞሌት ቮይስ ድምጽን መለየት ነው ማለት ነው። የሙዚቃንና የድምጻችንን ለይቶ ያወጣልናል ማለት ነው። ሪዲዩስ ኖይዝ ነው ማለት ነው። ሪዲዩስ ኖይዝ ደግሞ ጫጫታን መቀነስ ነው ማለት ነው። የተወሰነ ከጫጫታ ቢኖርብን ምሳሌ ያንን ከጀርባችን የመቀነስ ሂደት ነው ማለት ነው። እሱም ይጠቀማል ሪዲዩስ ኖይዝ የምንለው ማለት ነው። አውዲዮ ኢፌክቶች አሉ። ለድምጻችን የተለያዩ ኢፌክቶች አሉ ማለት ነው። እሱም መጠቀም እንችላለን ማለት ነው። ኢንሄንስ ቮይስ ነው ማለት ነው። ይሄ ደግሞ ጥራትን መጨመር ማለት ነው። ስቱዲዮአችን ውስጥ ያለውን ጥራት እንዲጨምርልን ያደርግልናል ማለት ነው። ይሄ ፍሬዘር የሚለውን ስንነካ ደግሞ ይሄ ምንድነው ፎቶ ነው የሚያነሳልን ማለት ነው። እዛው ላይ ቪዲዮአችን ላይ ፎቶ እንዲያነሳ ያደርግልናል ማለት ነው። ደግሞ ፍሬዘር ሪቨርስ ነው። ይሄ ደግሞ ቪዲዮውን ማዞር ነው ማለት ነው። ከፊት ያለውን ወደ ኋላ እንዳዞርልን የሚያደርግልን ነው ማለት ነው። ማስክ ነው የሚለው ደግሞ ይሄ ደግሞ
የተለያዩ ሁለት ቪዲዮዎችን አንድ ላይ አድርገን የምንሰራበት ብዙ አይነቶች ሆሪዞንታል አለ፣ ሚረር፣ ሰርክል፣ ሬክታንግል ምናምን የሚሉትን እነዚህን መርጠኛ በምንፈልገው ማድረግ እንችላለን ማለት ነው። ማስክ የሚለውን ይሄ የመጨረሻው ሊንክ ነው ማለት ነው። ይሄ ደግሞ አንሊንክ እና ሊንክ ብለን እንጠራዋለን ማለት ነው። ስለዚህ በዚህ መልኩ እነዚህን ካየን በሚቀጥለው እያንዳንዷ ዲቴል እያንዳንዷ እየሰራን እየቆረጥን የተለያዩ ስለ ቪዲዮ ኤዲቲንግ ትምህርቶች የምንማማርበት ይሄ የኔ ዩቲዩብ ቻናል ማለት ነው። ሰብስክራይብ ማድረግ እንዳይረሳ።